ኢትዮጵያ ካላት እምቅ የቱሪዝም አቅምና መዳረሻዎች አንፃር እያገኘችው ያለው ጥቅም እጅግ አነስተኛ መሆኑ ይታወቃል። መንግስት እነዚህን በጉልት የሚስተዋሉ ነባራዊ ሁኔታዎችን ለመቀየር እና ዘርፉ በኢኮኖሚ ውስጥ ተገቢውን ድርሻ እንዲይዝ አስቻይ የሪፎርም ስራዎችን እያከናወነ ይገኛል። ከአምስት የኢኮኖሚ አውታሮች አንዱ የሆነውን የቱሪዝምን ዘርፍ በከፍተኛ ትኩረት በመምራት የሀገር በቀል ኢኮኖሚ ስትራቴጂ ቁልፍ አካል እንዲሆን የማድረጉ ጉዳይ ከሪፎርም ስራዎች አንዱና ወሳኝ ነው። ከዚህ ጋር ተያይዞ በአሁኑ ወቅት መዳረሻዎቹ በሚገኙበት አካባቢ በመንግስት እየተከናወኑ ያሉ ሰፋፊ የመሰረተ ልማት ፕሮጀክቶች እነዚሁ የቱሪዝም ሀብቶችን ማዕከል ያደረጉና ለዘርፉ እድገት መሰረት መጣል ታሳቢ ያደረጉ ናቸው። ይህ ማለት ደግሞ የሀገር ውስጥ ቱሪዝምን በማጠናከር ማህበራዊ እና ኢኮኖሚያዊ ጠቀሜታን ከፍ ወዳለ ደረጃ ከማድረሱም በላይ ሰላም ለመፍጠር ትልቅ ሚና እንዳለው ይታወቃል። ቱሪዝም ኢኮኖሚን ያንቀሳቅሳል፣ ማህበራዊ ግንኙነት ያሰፋል፣ ሰላም እና አንድነትን ያጠናክራል። የዘርፉ እድገት ከሀገር አልፎ ለዓለም የሚተርፍና የኢትዮጵያን ገጽታ በማስተዋወቅ በኩል ትልቅ አቅም ያለው ነው። ከነዚህ ሀገሪቱ አለኝ ከምትላቸው የቱሪዝም ሀብቶች የተፈጥሮ ሀብት በዋናነት የሚጠቀስ ሲሆን ከሀብቶችም ደግሞ ኢትዮጵያ ለዓለም በብቸኝነት ያበረከተችው ቡናም ይገኝበታል። ቡና በዓለም ላይ ተወዳጅ ከሆኑ እና እያንዳንዱ ሰው በቀን አንድ ሲኒ ሳያጣጥመው የማይውለው የከፋ ጫካ በረከት ነው። ይህንን መረጃዎች እንደሚያሳዩት በዓለም ላይ ከ2.25 ቢሊዮን በላይ ሲኒ በየቀኑ ፉት ያደርጉታል ተብሎ ይታሰባል። ይህ ደግሞ አረቢካ ቡናን የከፋ ጫካ ካበረከተበት ዘመን ጀምሮ በዓለም አቀፍ ደረጃ ጥቅም ላይ ሲውል የቆየ ነው። ኢትዮጵያም ይህንን እድል ከታሪክነት ባሻገር በብዛት እና በጥራት በማምረት የዓለም ገበያን ለመቆጣጠር እየተጋች ትገኛለች። የማምረቱ ጉዳይ እንደተጠበቀ ሆኖ ከቡና ጋር ታሪካዊ ቁርኝት ያላቸውን የተፈጥሮ አካባቢን ማልማትን እና በተያያዥ ጉዳዮች ላይ ቱር ኢትዮጵያ ላንድ ኦፍ ኦሪጅን በኢፌዴሪ ቱሪዝም ሚኒስቴር መስሪያ ቤት የተመራ ልዑክ በከፋ ዞን ውስጥ ያደረገበትን ምልከታ አስመልክቶ ከስፍራው በመገኘት ተከታዩን መሰናዶ ይዘናል። እስከ መጨረሻ አብራችሁ ኢትዮጵያ አለኝ ከምትላቸው ጥብቅ ደኖች እና በዓለም ላይ ከፍተኛ የብዝሃ ህይወት ካስመዘገበቻቸው ስፍራዎች አንዱ የከፋ ጥብቅ ደን ነው። ቱር ኢትዮጵያ ላንድ ኦፍ ኦሪጅን በኢፌዴሪ ቱሪዝም ሚኒስቴር መስሪያ ቤት የተመራ ልዑክም በከፋ ዞን የተለያዩ የቱሪስት መዳረሻዎችን ተዟዙሮ ለመጎብኘት መነሻ የሆነው ይሄው ታሪክ ነው። ልዑካኑ ትኩረት ካደረገባቸው የመስክ ምልከታ መካከል በመድሮክ ኢንቨስትመንት ግሩፕ ኢትዮ አግሪሴፍት ኃላፊነቱ የተወሰነ የግል ማህበር የባህላንድ ቡና ልማት ይገኝበታል። ከማህበሩ በመልካም ተሞክሮነት ከሚወሰዱ በዘመናዊ ቴክኖሎጂዎች በቡና ምርት እና ምርታማነት ላይ በጥራት ያከናወናቸው እና የሚያከናውናቸው ተግባራት የጎብኚዎችን ትኩረት የሳቤ ነበር።
ከዞኑ መዳረሻዎች አንድራቻ መድኃኔ ዓለም ቤተክርስቲያን እና በዚያው አጭር ርቀት ላይ የሚገኘው በተለምዶ አጠራር ጉርጉቶ ወይም የእግዜር ድልድይ የምልከታው አካል ናቸው። ምንም እንኳን በካፋ ዞን የሚገኙትን ተፈጥሯዊ እና ሰው ሰራሽ መዳረሻዎችን በአንድ ቀን ማዳረስ የልኡካን ቡድኑም ሆነ የዞኑ አስተዳደር ትኩረት ባይሆንም ዋነኛው ማጠንጠኛ ግን ከጉርጉቶ ቀጥሎ የሚገኘው ታሪካዊ ስፍራ ነው። ካፋ ለዓለም ያበረከተችው የአረቢካ ቡና መገኛ ስፍራ ወደ ሆነው በዞኑ ዴቻ ወረዳ ማኪራ ቀበሌ ቡና መነሻ ስያሜውን ያገኘበት ቡኒ መንደር ነው። ቱር ኢትዮጵያ ይዘው ከተነሳበት ዓላማ አንጻር በማኪራ ጫካ የተነሱ ሀሳብ አስተያየቶችም ነበሩ። እዚህ ከእናት ቡና ጋር የተዋወቁት የዛሬ 37 ዓመት ነው። ስለዚህ እንኳን ደህና መጣችሁ። ከታሪክ ጋር መጨባበጥ ነው ለእናንተ። መቶችን እናት በአሁን ሰዓት እድሜዋ ከፍ ያለው በዘረመል ጥናት እቺ ነች። የሁሉም በዛ የትኛውም በዓለም ቦታ ያለው ኮፊ አረቢካ የተነሳችው ቦታ እቺ ቦታ ነች። የዘር ግንድ የዘረመል እየተጠና ሲመጣ የመጀመሪያ እንኳን ደህና መጣችሁ ከእናታችሁ ጋር ለመተዋወቅ ነው። እኔ እናቴንም ነው ለኔ እናት ቡና እናቴ ማለት የእናቴን ሲመልሱ የሚል ዘመቻ ጀምሬያለሁ። ኮፊ አረቢካ መባል መቆም አለበት፣ ኮፊ ካፋ ወይም ኮፊ ኢትዮጵያ መባል አለበት የሚል ከ3 ዓመት በፊት እንኳን ደህና መጣችሁ ከሷ ጋር ለመተዋወቅ ነው። እቺ ነው where it starts የሚለው where it begins የሚለው የቡና ታሪክ ሲነሳ ከዚህ ነው የሚጀምረው። this is the spot ቡና ታሪክ የሚጀምርበት ማለት ነው። እንደምታዩት አርጅታለች፣ ቅርፊቷን ማየት ይችላልችሁ። አርጅታለች። በየአመቱ ከመጣው ጀምሮ ላለፈው 37 ዓመት ቢያንስ 15 ጊዜ መጥቼ ሰላም ላንቺ ይላል። ሰላም ለኪ ነበር፣ ሰላም ላንቺ ይላል። የቡና ታሪክ ስነክ አታችመንታችን ኢትዮጵያ እንደ ኢትዮጵያ ቡና ታሪክ ዝም ብሎ ከመሃል ላይ የተነሳ ሳይሆን ታሪክ አለ። ታሪክ ሲባል ደግሞ from time immemorial ገና ከፍጥረት ጀምሮ የዘረመል አጥኚዎች ምን ያሉ የዚችን ዘር ወስተዋል። በአለም ላይ እንግሊዝ ሀገር ውስጥ ነው ያለው ቦምብ ፕሩፍ ቦምብ ፍንዳታ የሚቋቋም የቡና ናሙና አለ የደረቀ። መቼ ሄደ? በ15ኛው ክፍለ ዘመን ሄደ። የት ሄደ? ስዊድን። ከስዊድን ያው ኮፊ አረቢካ ብሎ የሰየመው ካርሊናውስ እሱ ሲሞት ከሚስቱ ጆን ስሚዝ የሚባል እንግሊዛዊ በ1773 ገዝቶ ይዞ ወሰደዋል። እና አሁን ያለው ምንድነው የቡና ናሙና የትኛውም የዘረመል አጥኚ ከሷ ይወስድና እውነት አሁን the living አሁን በህይወት ያለው ቡና ሁለቱ መጥቶ ማፕ ያደርጋሉ ወይ ነው። ማፕ ሲያደርጉ ዲኤንኤ አጥንቶ ሲመጡ የሚወድቀው የት ጋር ነው? እዚች እናት ጋር ነው። ለዛ ነው እናት ቡና ያልኩት። በነገራችን ላይ ይሄ የኢፌዴሪ ቱሪዝም ሚኒስቴር ያዘጋጀው ጉዞ ነው። በተለይ በዚህ ጉዞ ላይ የጉዞውን ዓላማ ማሳካት ይችላሉ የሚባሉ ሰዎች ናቸው ተካተውበት በዚህ ጉዞ ውስጥ እየተሳተፉ የሚገኙት እና ከነዚህ አካላት መካከል አንዱ በመሆነ በጣም ደስ ብሎኛል በግሌ። ነገር ግን እንደ ሀገር ያው ኢትዮጵያ ምድረ ቀደምት ነኝ ብላ ራሷን ብራንድ ካደረገች ጊዜ ጀምሮ የምትጠቀማቸው የተለያዩ ፕሮዳክቶች አሉ አይደል? እነዚህን ለማስተዋወቅ። ስለዚህ ከነዚህ ፕሮዳክቶች መካከል አንደኛው ቡና መገኛ ሀገር ነኝ ብላ ነው የምታስተዋውቀው። ስለዚህ መገኛ የሆንክበትን ጉዳይ በደንብ ይዘህ በደንብ ማስተዋወቅ ይኖርብሃል እና ለዚህ ደግሞ ኢትዮጵያ የቡና ሪሶርስ ያለባቸው አካባቢዎችን በደንብ አድርጋ አስጠንታ አስተዋውቃ ከዛ በኋላ ቱሪስት መጥቶ የኢትዮጵያን ቡና ከታችኛው ጀምሮ ከእርሻው ጀምሮ እስከ መጨረሻው እስከ መቅመስ ድረስ ያለውን በደንብ አድርጎ እንዲያውቀው ማድረግ አለብን። ከዛ በፊት ግን ያው የመዳረሻ ቦታዎቹን መለየት ያስፈልጋል። እንደ ቱሪዝምም መሆን ያለበት ነገር እሱ ስለሆነ በተለይ ይሄኛው ደቡብ ምዕራብ ኢትዮጵያ ደግሞ ስፔሻሊ ካፋ ለቡና በጣም ቤስት ቦታ ነው። የቡና ቱሪዝምን በደንብ አፕላይ ልታደርግበት የምትችልበት ቦታ ነው። የራሱ የሆነ ከቡና ጋር ተያያዥነት ያላቸው ከኮሚኒቲው ካልቸር ጋር አብሮ የተገናኘ ነገር ነው። ስለዚህ እሱም ፕሮዳክት በደንብ አድርጎ ማስተዋወቅ ያስፈልጋልና በግል ያየዋቸው ከዚህ በፊትም መጥቻለሁ። አክቹአሊ ግን
አሁን ላይ ያየሁት ነገር ምንድነው መነሳሳት አለ። ጥሩ ነገር ደስ የሚለው ነገር እሱ ነው። የአካባቢ መንግስት ፍላጎት ካለው የአካባቢው ማህበረሰብ ቱሪዝም ላይ ፍላጎት ካለው ቀላል ነው። አሁን ቱሪዝም ማስተሳሰር ነው የሚያስፈልገው ማለት ነው። ስለዚህ እንዲህ አይነት እንደ ቡና አይነት የቱሪዝም ሀብቶች ደግሞ ማህበረሰብን መሰረት አድርገህ የምትሰራቸው የቱሪዝም አይነቶች ናቸው። ስለዚህ ኮሚኒቲን ቤዝድ አድርገህ ከኮሚኒቲው ጋር የተሳሰረ ስራ ለመስራት እጅግ በጣም ይሄ የተመረጠ ነው። ይሄ ቦታ አሁን አስበው ውስጥ ገብተህ የምታየው ነገር ሌላ ነው። ምናልባት ቡናን የሚያቅሰው የቡናን እርሻ የሚያቅሰው በሆነ መንገድ ሊያውቀው ይችላል። እዚህ ጋር ስትመጣ ግን በተፈጥሮ ደግሞ ቡና እንዴት ሆኖ እንደሚያድግ ታያለህ። ዛፎቹ በጣም ይገርማሉ። የአበቃቀል ስታይላቸው ላይክ ትልቅ ዛፍ እንደማየት ነውና ይሄ ለቱሪስት በጣም አሪፍ ነገር ነው። ተፈጥሮ ነው ያያል። ከተፈጥሮ ባሻገር ደግሞ የተለያዩ አክቲቪቲዎችን እዚህ ውስጥ ማሳለፍ ይችላል። በግሌ ከትላንትና ጀምሮ ትላንትና እዛ አንድ የሚድሮክ እርሻ የነበረበት ቦታ እዛ ያየነው ነገር አለ። ከቴክኖሎጂ ጋር ከምን ጋር ይሄ ኢንቨስትመንቱ አንዱ ምንድነው ቱሪዝሙን ያግዛል። ገብተዋል። አሁን የቡና እርሻ ላይ የሚሰራ ሰው ወደ ቱሪዝሙ እንዲያመጣ ካደረግከው የመተጋገዝ ነገር አለ። ማህበረሰቡን በአካባቢው እንዲጠቅም እያደረገ ከሰራ በቃ ቱሪዝም የሚፈልገው ይሄንን። ወደ ቱሪስት ደግሞ ስታመጣ ኢንፍራስትራክቸር መስራት አለብህ ማለት ነው። እኔ አሁን ያየሁት ነገር እሱ ነው። እንደ ጋዜጠኛም እንደ ቱሪዝም ባለሙያ የሚታየኝ ነገር መንግስት ይህን ሪሶርስ ሊጠቀምበት ይገባል። እዚህ የመጣ ነው አሁን ኢትዮጵያ ያላትን የተለያዩ የቱሪስት መስህቦችን በማልማት በማስተዋወቅ ሰፊ ስራ እየተሰራ ነው። መንግስትም ለቱሪዝም ሴክተሩ ልዩ ትኩረት ሰጥቶ ቱሪዝሙ እንዲያድግ ገቢ እንዲጨምር ኢትዮጵያ ከቱሪዝም ገቢዋ እንዲጨምር የስራ እድል እንዲፈጠር ትልቅ ስራ እየተሰራ ነው ያለው እና ይሄ የዚህ አንዱ አካል ነው። ከዚህ ቀደም ያሉን ነባር የቱሪስት መስህቦቻችን ፕሮሞት ተደርገዋል። አሁን ግን የኮፊ ሩት በማዘጋጀት በሁለት መስመር በጅማ በከፋ አንድ ሩት፣ ሌላኛው ሩት ደግሞ ሲዳማ፣ ጌድኦ፣ ይርጋ ጨፌ እና ጉጂ ሌላኛው ሩት በማዘጋጀት ይሄ ፋሚሊ ቱር አዘጋጅተዋል። በዚህ ፋሚሊ ቱር ላይ የሚሳተፉ የቱር አስጎብኚ ድርጅቶች፣ የቱር ማህበራት ተወካዮች እና በቱሪዝም ላይ የሚሰሩ ጋዜጠኞች ናቸው። ይህንን ፕሮሞት የሚያደርጉ የሚሸጡ በፓኬጅ ውስጥ አድርገው የሚሸጡ ናቸው። ስለዚህ አሁን ከፋ የዚህ አንዱ የኮፊ ሩት አንዱ መስህብ ቦታ ነው። ስለዚህ ምንድነው በጣም ለቱሪስት ለኮፊ የሚመች ኢንቫይሮንመንት ነው ያለው እና ይሄ ደግሞ ክልሉ ዞኑ በስፋት ማልማት አለበት። ቅድም እንደተጠቀሰው እነዚህ ወደ ቱሪስት መዳረሻ የሆኑ አካባቢዎች በማህበረሰብ አቅም የሚሰሩትን በማህበረሰብ አቅም፣ በመንግስት አቅም የሚሰሩትን በመንግስት፣ በክልል የሚሰሩትን በክልል ጊዜ ሳይሰጠው ቢሰሩ ጥሩ ነው የሚል እምነት አለ። ኢትዮ ቱር በሚል ልኡካን ከኢፌድሪ ቱሪዝም ሚኒስቴር ከቱር ካምፓኒ ዩቱበሮች፣ ቲክቶከሮች አጠቃላይ እውነት ለመናገር ከላይ ከሚኒስቴር መስሪያ ቤት ጀምሮ በተለይ ቡና ሩትስን ይዞ ደቡብ ምዕራብን ይዞ የቡና ቱርን ምንድነው የሚለውን ለማየት በመምጣታችሁ እውነት ከፋ ዞን እጅግ ደስተኛ ነው። እኔም በዞኑ ባህል ቱሪዝምና ስፖርት መምሪያ ስም እጅግ ምስጋናችን ነው የምናቀርበው። በመምጣታችሁ በጣም ደስ ብሎናል። ይሄን እያልኩኝ ያው ከፋ ዞን እንዳያችሁት ነው በቆይታችሁ ውስጥ እጅግ በጣም ሰፊ የቱሪዝም መስህብ ስፍራዎች ያሉት ነው። ከ138 በላይ የቱሪስት መስህቦች ለይተናል። እንደ ባህል ቱሪዝም ለይተን ደረጃ በደረጃ እየተጋገዝን እያለማን ብዙ ቱሪስቶች ወደ አካባቢያችን ወደ ዞናችን መጥተው ይህንን ድንቅ ተፈጥሮ ይህንን ጸጋ እንዲያዩ ፍላጎት አለን። እናት ቡና መገኛ ስፍራ በአበቦች ቡናን መነሻ በማድረግ ቡንቱክ ወይንም ቡና ከሰማይ ቡኒ ላይ እንደወረደ ተደርጎ የታመነበት ነው። ይህ ታሪክ ምንም እንኳ በሀገር ውስጥ በመማሪያ መጽሐፍት እና በሌሎች ድርሳናት የተጠቀሰ ቢሆንም በተለይ ጉዳዩን ለመረመረው በውጭ ጸሐፍት የተከተበው ታሪክ መዳረሻው ከከፋ መሆኑ ሳይወዱት የግድ የሚቀበሉት ሀቅ ነው። እድሜ አሁን በግምት እኔ ዛሬ 12 ዓመት 115 ዓመት ነበር። የዲኤንኤ አጥኚዎች ይመጣሉ፣ ራንዳምሊ ይመጣሉ። የተለያዩ ሰዎች ዓለም አቀፍ የዲኤንኤ አጥኚዎች አሉ። ዋናው ትልቁ ምን ሆኗል፣ እንዴት ነው እንደዚህ ትሬስ የሚደረገው የሚለው ነገር ትልቅ እንትን ያስፈልገዋል፣ መጠየቅ አለባቸው። ዝም ብሎ በግምት ነው ወይ ከፋ ስለመጣችሁ ቡና ከፋ ተገኝቷል
የሚል አይደለም። ከፋ ተገኝቷል ኤቪደንስ አለ ወይ ማስረጃ መስጠት ይቻላል ወይ ነው። የዓለም የቡና የናሙና ባንክ አለ፣ ዲኤንኤ ባንክ አለ። ዲኤንኤ ባንክ ውስጥ ስፔሲመን ወስዶ በትልቅ ብር ሃርሊንግተን ሃውስ ነው የሚባለው፣ በርሊንግተን ሃውስ ፒካዲሊ ቦታ ላይ በርሊንግተን ዳውን ስቴርስ አለ። እዛ ውስጥ የቦምብ ፕሩፍ መስታወት ውስጥ ተቀምጧል ናሙና። የማን ከካርል ናኦስ ሚስት የተገዛ ቡና ናሙና አለ። እሱም ቡና ናሙና ወዶ ኮፊ አረቢካ ሲያጠኑት ሲኩዌንስ ማለት ዲኤንኤ ሲኩዌንስ ሲያደርጉ ይመጣነቱ ኢትዮጵያ ውስጥ ከኢትዮጵያ ውስጥም እዚህ ከፋ ነው የሚወጣው። እንደገና እነሱ አጥኚዎቹ ተናግረዋል ወይስ አልተናገሩም ነው። አሁን እኔ አይደለሁም አጥኚዎች፣ የዲኤንኤ የዘረመል አጥኚዎች ቡና ከፋ ስለመገኘቱ ተናግረዋል ወይ ነው። 22 የቡና የዓለም አቀፍ ጥናት ኤክስፐርቶች ፕሮፌሰሮች ቡና የተገኘው ኢን ኪንግደም ኦፍ ካፋ ብለው ምህላ ወይም ቃላቸውን ሰጥተዋል። እሱ ኤቪደንስ ፔፐር አለ ወይ? የጥናታቸው መግለጫ አለ ወይ ነው? አዎ አለ። ኤቪደንሱን ከፈለገ ሪትን የሆነ ኤቪደንስ አለ፣ ኤቪደንስ አለ ነው ማለት። ዓለም አቀፍ የቡና ሪሰርች ሴንተር ኮፊ አረቢካ ከከፋ መገኘቱን ይናገራሉ ወይ? አዎ ይናገራሉ። አርኪኦሎጂ አለ ወይ? ብቻውን በቂ አይደለም። ታሪክ ብቻውን በቂ አይደለም። አፈ ታሪክ ብቻውን በቂ አይደለም። ሌላም ነገር ዝም ብለን አይደለም። የተጻፈ ኤቪደንስ አለ ወይ? አዎ አለ። በኋላ ስንመለስ ራሳችሁ እንድታነቡ አደርጋችኋለሁ። እኔ አይደለም እናንተ እንድታነቡ። ቤኖይት በርትራንድ የሚል የዓለም አቀፍ የኮፊ ዲኤንኤ ሪሰርች ኦርጋናይዘር ነው። የት ነው የሚገኘው? ኮስታሪካ ነው። የዘረመል ዓለም ውስጥ የሚገኝ የቡና ሁሉ ዘረመል ባንኩ ያለው ነው ኮስታሪካ ነው ያለው። እንዴት ኮስታሪካ ሄደ ብላችሁ መጠየቅ አለባችሁ። በግምት አይደለም። ብራድሊ የሚባል እንግሊዛዊ በአፄ ምኒልክ ጊዜ የተደረገውን ጦርነት እስኪን እንይ ብሎ ጌሻ ቡና አንድ ከፍተኛው ሲባል ሰምታችኋል። እሱን ዘር ተከትለውን ጌሻ ቡና ከየት መጣ የሚል ነው። እሱን ይመን መተው የጌሻ ከዚህ ወስተው ጌሻ ከጌሻ በማጂ ለኬንያ አጠገብ ጋር የጌሻ የቡና ጣቢያ አለች። ቦታዋ ጌሻ ትባላለች። እሷን ቡና ኬንያ ውስጥ እያራቡ ከዛ ታንዛኒያ ሉጋሙጉ የሚባል የሪሰርች ሴንተር አለ። ከሉጋሙጉ የተደ ፓናማ ሄደ። ዛትስ ዋት ጌሻ የጌሻ ቡና የሚባለው ዘረመሉ ሲጣና ነው። ከየት መጣ? ሲኩዌንስ አድርገው ነው። ሲኩዌንስ አርፒኤል የሚባል አለ፣ አርኤፒዲ የሚባል አለ፣ ኤስኤንፒ የሚባል አለ፣ ኤስኤስአር የሚባል አለ። ሲኩዌንስ ይደረድራሉ። ዝርያ በእሱ አጥንተው አግኝተዋል ወይስ አላገኙም? አዎ አግኝተዋል። ይሄ ቦታ ላይክ ሃይክ አድርጎ ነው መምጣት ወክ እያደረገ ሃይኪንግ መስራት የሚፈልግ ሰው እዚህ ቦታ ላይ ቢሰራ በጣም ብዙ ሩት አለ። በጣም የተመቸ ነው። እሱ ስራ ለመስራት በጣም አሪፍ ነው። የእግዚአብሔር ድልድይ ብቻውን ራሱን የቻለ የሚገርም የተፈጥሮ መስህብ ነው። እሱም በደንብ ማስተዋወቅ ያስፈልጋል እና በተለይ በመዳረሻ ልማት ላይ ከፋ ዞን ላይ በደንብ መሰራት አለበት። ምናልባት ዞኑ በራሱ አቅም ላይችል ይችላል። ለክልሉ ትልቅ ሪሶርስ ነው ይሄ። ከዛ ባሻገር ደግሞ የፌዴራል መንግስት ቡና ላይ የምንሰራና ሀገራችንን በቡና ቱሪዝማችንን የምናሳድግ ከሆነ ይህንን ደግሞ በደንብ አጠናክሮ መስራት አለበት። የጋራ ርብርብ ባለሀብቱ መስራት አለበት። እዚህ ቦታ ኢንቨስትመንት መስራት ለሚፈልግ ለምሳሌ ሎጅ ብሰራ፣ ሪዞርት ብሰራ ኢትስ ቬሪ ናይስ ቦታ ነው፣ ይመቻል ማለት ነው። ስለዚህ ኢንቨስተሮችን ወደዚህ ቦታ መጋበዝ እንዲያዩ ማድረግ ያስፈልጋል። የኔ ስራ ከዚህ በኋላ እሱ ነው የሚሆነው። ያየሁት ነገር እጅግ በጣም ደስ ብሎኛል። ሌሎች ነገሮችን ደግሞ በሂደት በስራ ምን እያለን እያጠናከረን አካባቢውን የምናስተዋወቅ ይሆናል ብዬ ነው የማስበው። ዞኑም ክልሉም በደንብ ፕሮሞት ማድረግ አለበት፣ ማስተዋወቅ አለበት። ያሉት የቱሪዝም ጸጋዎች ቡና ብቻም ሳይሆን ቅድም እንዳየነው የእግዚአብሔር ድልድይ በጣም የቱሪስት መስህብ የሚሆን ነው። መስጊዱን አይተናል፣ ቤተክርስቲያኖች አይተናል፣ የጥንት ቤተክርስቲያኖች አይተናል። እነዚህን በደንብ ፕሮሞት በማድረግ በማስተዋወቅ ገቢው እንዲጨምር፣ የስራ ዕድል እንዲጨምር ያደርጋል። ሌላው ህዝቡ በጣም እንግዳ ተቀባይ ነው። በጣም ፍሬንድሊ የሆነ ማህበረሰብ ነው። ይሄ ቢሰራበት የአካባቢው ማህበረሰብ ራሱን ከማስተዋወቅ በላይ በደንብ ገቢ ማግኘት ይችላል የሚል እምነት አለኝ እና ዋና ዓላማችን ይሄ ነው። ይሄ ቀጣይነት ይኖረዋል። ቱሪስቶች ይመጣሉ። እነዚህ አስጎብኚ ድርጅቶች ናቸው ይዘን የመጣ ነው። 3 ፓኬጆችን ቀርጸዋል አሁን በቅርብ ጊዜ በዚህ በ3 ወራት ውስጥ። ስለዚህ እነሱ ደግሞ ሲመጡ የበለጠ እየታወቀ ይመጣልና በተለይ መዳረሻዎች አካባቢ ላይ ለቱሪስቶች የሚመች አይነት ሻይ ቡና የሚባልበት ድልድዩ ላይ አይተናል። በዚህ አቅም የሚሰራ ነገር አለ፣ በማህበረሰቡ አቅም የሚሰራ ስላለ እሱ ላይ በደንብ ሊሰራ ይገባል የሚል እምነት አለኝ። በእጃችን አሁን ከምናስጎበኘው ትልቁ
የቱር ስፍራዎች አንዱ ይሄ ማንኪራ ቡና ነው። ማንኪራ ቡና እንግዲህ እንዳያችሁት በተፈጥሮ በራሱ የበቀለ ግን የቡና ጫካ ተብሎ የጫካ ቡና ሳይሆን የቡና ጫካ ነው። ያው እንዳያችሁት ነው። ከዚህም ጋር ተያይዞ በጣም በቡናው ላይ ትልቅ ታሪክ አዋቂዎች፣ ምሁራን፣ ለሰፊ ጊዜ የተመራመሩ አካላት እንደዚሁም ታሪክን በታሪክነቱ የሚያውቁ የተጻፈውን በትክክል የሚገልጹ አካላት ደግሞ ቅድም ሲገልጹ አይታችሁታልና ስለዚህ ትልቁ ቡና በዞናችን እጅግ በጣም ከዚህ በመነሳት በሁሉም ወረዳዎች በመስፋፋት ኢኮኖሚውን ከፍ ለማድረግ የሚሰራ ስራ አለ፣ ሰፊ ስራ አለ። ልኡካን ቡድኑ የኢትዮጵያ ሀብት ከመሆኑም የዓለም ቅርስ መሆኑን በመመርመር ወደ እውነቱ ለመድረስ ይመስላል አሁን ማንኪራ ጫካ ውስጥ ናቸው። አረብ ያልሆነ ለምንድነው ኮፊ አረቢካ የሚባል ነው? ኢትዮጵያ መባል አለበት። ስለዚህ እናንተ አሁን የመጣችሁት ሁለት ታሪካት ሀዳር ሄዳችኋል፣ አፋር ሉሲን፣ የቡናዋ ደግሞ ኮፊ ሳፒየንስ እዚህ ነው። ሆሞ ሳፒየንስ እዛ ሄዳችኋል። ይኸው እንደ ስፖት ኮፊ ሳፒየንስ ቦታ ነው ያላችሁ ለማለት ነው። ለዛ አም ሃፒ ቡን ተብሎ ነው። ሁለተኛ ከዚህ ጋር ተያይዞ ቁልፍ ታሪክ ልስጣችሁ። ኮፊ አረቢካ ለሚለው ኮፊ አረቢካ መባል የጀመረው ካርልናኦስ በ1753 ሲያድር ከየት አገኛችሁ ብሎ ደንበኛው ኮፊ ችግኝ አቅራቢ ሲሰጠው ከአረቦች ነው ያገኘሁት፣ አረቦች ሰጥተውኝ ነው አሉት። ስለዚህ ኮፊ አረቢካ ብሎ ሰየመ። ሌሎች ከሱ በፊት የነበሩ የደንማርክ እና ሌሎች ሳይንቲስቶች ኖ አረብ ሀገር እኮ ቡና አይበቅልም፣ ተራራማ ነው፣ አይመችም፣ ዝም ብሎ ተከሉት እንጂ እንዴት ትላለህ ብሎ ኤቪደንት በዛ ግድ ዲሳይፕል ደቀ መዝሙርቶች ብሎ በትኖ ነበር የሱ እንትን የሚሰጡት እጽዋት የሚሰጡት። ስንት ሰብስቧል ብላችሁ ብትጠይቁ 1430 እጽዋት ናሙና አለው። እሱን አይቻለሁ በአይን። የኮፊ አረቢካ ናሙናዋን ያቺ ናሙና የዓለም የዘረመል ሳይንቲስቶች የሚወስዱበትን ናሙና በርሊንግተን ዳውን ስቴርስ ሄጄ አይቻለሁ። ሄጄ ጎበኛለሁ። እናቴ ቡና የዚች ቡና ዲኤንኤ ቅጠሉ እዛ አለ። ከሷ ጋር ዲኤንኤ ወስተው ነው ማች ሲያደርግ ማች ያደርጋል ወይ? አዎ። ለዚህ ነው ኢትዮጵያ የቡና ክልል አሁን ብራዚል ውስጥም ዩጋንዳ አለ፣ ኬንያ አለ፣ ኢንዶኔዥያ አለ፣ ቪየትናም አለ። አሁን ትልቁ አይደል እንዴ? እነዚህ ሁሉም የሄዱት መነሻዋ እቺ ነጥብ ነች። ሌላችሁ ታሪክ ነው። ታሪክን አትሽረው። ገብተዋል። እኔ አሁን ላይክ የታሪክ ቱሪዝም ላይ የሚሰራ ሰው ይህንን ነገር በደንብ አድርጎ ሊያጠናው ምን ሊል ይችላል። ሞርገን ከታሪኩ ባሻገርን የሚታየኝ ፕሮዳክታችን እንጠቀምበት የሚለው ላይ ነው የምስማማው። ቢኮዝ እዚህ ያለውን ኮሚኒቲ ብታይ ኑሮ መሻሻል አለበት ባለው ሀብት አይደል? ታሪክ ብቻውን ይዘህ ተቀምጠ ምንም አይሰራም። ስለዚህ ታሪክህ እንዳለ ሆኖ ታሪክህን በደንብ ታስቀምጠዋለህ። ታሪክህ አንዱ ለቱሪስቱ መዳረሻ ነው የሚሆነው። ስለዚህ ሞር ታይምህን ጊዜን መስጠት ያለብህ ይህንን ቦታ ትውልዱ እንዲያውቀው ማድረግ ያስፈልጋል በደንብ ማለት ነው። ቢኮዝ ጀነሬሽን ያላወቀው ነገር ጀነሬሽን ያልተቀበለው ነገር ቀጣይነት አይኖረውም። ጀነሬሽን ላይ መስራት ያስፈልጋል ታሪኩን በደንብ እንዲረዳው። እዚህ አካባቢ ያሉ ትምህርት ቤቶች አካባቢ ላይ መስራት አለብህ። ገብተዋል። እኔ ኢንዲቪዥዋሊ የምረዳበት መንገድ አለኝ አይደል? ነገር ግን የኔ ዋናው ነገር ምንድነው ኢትዮጵያ የቡናን ታሪክ ጨምራበት ቡናን ግን ጀስት ፕሮዳክቲቭ ማድረግ የምትችለው በቱሪዝም በደንብ ከተጠቀምንበት ነው። ላይክ በኢንቨስትመንቱ ኤክስፖርት አድርጋ ምናምን ልትሰራ ትችላለች። እዚህ ደግሞ ያለው መሬት ላይ ያለውን ነገር ግራውንድ ላይ ያለውን ነገር ደግሞ ወደ ገንዘብ ልትቀይርበት የምትችለው ቱሪዝሙ ነው። ስለዚህ ታሪኩን ከቱሪዝሙ እንቅስቃሴ ጋር አንድ ላይ አድርገህ አብረህ ማስኬድ ትችላለህ። የኔ መረዳት ይሄ ነው። አክቹዋሊ በሚኒስቴር መስሪያ ቤታችን የመስህብ ልማት ክፍል አለ። አሁን በሚለሙ የቱሪስት መስህቦችን የመለየት በሚኒስቴር መስሪያ ቤቱ አቅም የማልማት እቅዶች አሉ። ይሄ ለዛ አንዱ አካል ነው። አሁን የመለየት ስራ መጀመሪያ መስህቦችን ሄዶ የማየት የመለየት የቱሪስት ያላቸውን አቅም የመፈተሽ እና እንደ አይነት ደግሞ ጉዞዎችን በማድረግ ከተለያዩ ባለድርሻ አካላት ጋር ጉዞዎችን በማድረግ እንዲታወቅ የማድረግ ስራ ነው የሚሰራው። ሚኒስቴር መስሪያ ቤቱ ባለሀብቶችን በመጋበዝ በራሱ አቅም የሚሰሩትን ስራዎችን በመስራት ከዞኑ ጋራ ከክልሉ ጋራ ቅንጅት በመፍጠር የሚለሙበትን ሁኔታዎችን ያመቻቻል የሚል እምነት አለ። ለዚህ ደግሞ የመስህብ ልማት ራሱ የቻለ ክፍል አለ ይሄን ስራ የሚሰራና እኛም ደግሞ እንደ ሚኒስቴር መስሪያ ቤት ደግሞ ይሄ ስንሄድ ያለውን ነገር ለሚኒስቴር መስሪያ ቤታችን ሪፖርት እናደርጋለን። ቀጣይ ደግሞ ይሄ ጉዞ ቀጣይነት ይኖረዋል የሚል እምነት አለ። ስለዚህ ዋናው ነገር ምንድነው
ኢትዮጵያ ላንድ ኦፍ ኦሪጂንስ ምድረ ቀደም ካስባላት ነገሮች አንዱ የቡና መገኛ ሀገር ነው። ስለዚህ የቡና ሩትን ከብራንዷ ጋር አስተሳስራ ማስተዋወቅ መሸጥ አለባት የሚል አቅጣጫ ተይዟል በሚኒስትሪ መስሪያ ቤቱ። ስለዚህ ከረንትሊ ሁለቱ ሩቶችን በማዘጋጀት ፕሮሞት በማድረግ የአካባቢ ማህበረሰብ ተጠቃሚነትን ለማሳደግ ሰፊ ስራ ይሰራል። ቱሪስት መስህብ ጋር ተያይዞ ወደ ዞናችን ብዙ ቱሪስቶች መምጣት ይችላሉ። እንደ ሀገር ኢትዮጵያ ነው የምናስጠራው። የጋራ ሀገራችንን ከፍ ለማድረግ ይህ ተፈጥሮ ጸጋ በሁሉም አካባቢ ላይ ያለው ሁሉም ዓለም ሊያውቀው ይገባል ነው። ስለዚህ እናንተ ደግሞ እኛም በክብር የምንጠይቃችሁ እኛን እንድታስተዋውቁ፣ ኢትዮጵያን እንድታስተዋውቁ፣ የተለያዩ ያልተሟሉ ኢንፍራስትራክቸሮች አሉ። እነሱን ደግሞ መንግስት ማሟላት ያለበትን ማህበረሰቡ እንደ ማህበረሰብ ደግሞ ተጋግዘን የተለያዩ መንገዶችን ተደራሽ የሚሆኑ መንገዶችን መስራት ያለብን በጋራ እየሰራን በተለይ ይሄ ድንቅ የሆነን ስፍራ ድንቅ የሆነን የኢትዮጵያ ተፈጥሮ ጸጋ ሁሉም መጥቶ ቢያይ የሀገር ውስጥም የውጭው መጥቶ ቢጎበኝ ለሀገራችን ትልቅ አስተዋጽኦ አለውና እኛ በመምጣታችን በጣም ነው የኮራንባችሁ፣ በጣም ነው ደስ ያለንና በእርግጠኛ ነን ከዚህ በኋላ ብዙ እንግዶች ወደዚች ምድር ይመጣሉ፣ ከፋን ይጎበኛሉ፣ ኢትዮጵያን ይጎበኛሉ የሚል እምነት አለኝ በኔ በኩል። እዚህ ሰፈር ከዛሬ 37 ዓመት በፊት ዞር ያለው እስከታች ድረስ ይመጣል፣ ሰው ይለቅማል፣ ይወስዳል። ቀና ብላችሁ እዩ፣ ካሜራችሁን ወደ ላይ አድርጎ በመሰላል ነው የሚወጣ፣ አይደርስም፣ ማንም አይለቅም። የቡና እንደ ብራዚል ጋር እነ ዩጋንዳ እነ ኬንያ ብትሄዱ በዚህ ነው በሰው ልጅ በሰው ቁመት ልክ ነው። ለዛ በጣም ብዙ ያመርታሉ። ኦፍኮርስ ብዙ ዓመት መነሻ ስለሆነ ይሄንን ስለሚንከባከብ ነው። ከፋ ስለደኑ በጣም ስለሚንከባከብ ይሄ ስለማይቆረጥ ቆርጦ መትከል ይችላል። ይሄ ስለማይቆረጥ ይሄ ያላችሁበት አካባቢ የተፈጥሮ ቡና ነው። በተፈጥሮ ሰው አልተከለውም። ጫካ ቡና የሚባል ነው፣ የተፈጥሮ ቡና ነው ያለው እና ማንም ያልተከሉበት። ለዛ ነው እቺን ተንከባክቦ የሚኖሩት ልጆቹ። በ1981 ዓመተ ምህረት ጋሽ ወልደ ጊዮርጊስ ናቸው ይዘውኝ የመጡት እዚህ። ጋሽ ወልደ ጊዮርጊስ ዶኖ ጋው የሚባል ሰው ጋር ያስተዋወቁት 81 ዓመተ ምህረት ቡና እዚህ ስለመገኘቱ ማስረጃ ስጡኝ። ቡና ማስረጃ ከተው ቡና ከፋ አልተገኘም ነው የኔ ክርክር። ስለመገኘቱ እሳቸው የሰጡኝ ቡና እዚህ የተገኘውን አምጥተው እዚህ ጋር ከዚሁ ለቅመው ያን ጊዜ ዛሬ 37 ዓመት ነው ከዚሁ ፈትገው እዛው ጋር ገለባውን ልጠው ቆልተው አጠጥተውኛል። የኔ ኮፊ ቴስት ከዚህ ነው የሚጀምረው፣ ከዋይልድ ኮፊ። ቡና እንበላለን እኛ ነው የሚባለው። ከፋ ቡና ይበላል፣ ቀይ ቡና ፍሬ ለቅሜ ይበላሉ እዚህ። እና ታሪኩ ይሄን ማንም አልተከለውም፣ በተፈጥሮ ነው። የዘረመል ሳይንቲስቶች ባይ አክሲደንት ነው። እንዴት ነው? አሎቴቶ ፕሮሎድ የሚባል አለ። እቺ ቡና 44 ክሮሞዞም ነው ያላት። ሌሎችን ቡና ስታጠኑ 22 ነው ያለው። ካኒፎራ እና ዩጂኒያ የሚባሉ በክስተት ሲፈጠር እቺ ሰልፍ ፖሊናይዝድ ነች። ሌሎቹ ክሮስ ፖሊኔሽን ነው፣ ማዳቀል አለባቸው። የኮፊ አረቢካን ልዩ የሚያደርጋት እችን እናት ራሷን በራሷን የምታበራል። እንደ ብልግና ስሩትና ሁለቱም እንትን ያለው ነገር ነው። ሁለቱ ነገር ነው ራሱን በራሱ ሁለቱም የሴቴውም የወንዴውም ያላት ዘ ኦንሊ ኮፊ የምታገኝበት ኮፊ አረቢካ የመጀመሪያዋ ነች። ከዛ በኋላ አልተከሰተም፣ ክስተት ነች። እናንተም ዛሬ ተከሰታችሁ፣ ከታሪክ ጋር ከክስተት ጋር ተዋወቃችሁ። That you to be proud for your own, any foreigner, come and visit. This is where the coffee history starts, where it begins. This is coffee sapiens. There is Homo sapiens, coffee sapiens. Proudly say, Kafa is the origin of coffee. ሳይንቲስቶች ሲያጠኑ እንዴት ተከሰተ? ክስተት ነው የተቀረቀ እና by accident single super plant, that is single mother super plant. ይሄ የዛ ጄኔሬሽን youngest ማለት ነው። ከዛ ጄኔሬሽን መቼ ነው? ከ650 ዓመት እስከ 1 ሚሊዮን ዓመት ይደርሳል ብሎ ነው ዲኤንኤውን ያደረጉት እነሱ ሲያጠኑ ነው የደረሱት። እንግዲህ እንደ አርኪኦሎጂስቶቹ ስንት ናቸው? አርኪኦሎጂ ከማንኪራ አጠገብ ጋር ቁፋሮ ተደርጎ ነበረ። ቡና የት ነው የተገኘው? ኮፊ አረቢካ ኩማሊ ቦታ ላይ፣ ኩማሊ የምትባል ቦታ ድንጋይ ላይ 1740 ቢፎር ፕሬዘንት። እንግዲህ ቢፎር ፕሬዘንት ከ1950 በኋላ ያለን የሱ የቡና ፍሬ አግኝተዋል። ከፋ ውስጥ መነሻው ማለት ነው። የዲኤንኤ ለብቻቸው አድርገዋል፣ ሂስቶሪያን ለብቻቸው አድርገዋል፣ የአርኪኦሎጂስቶችም ለብቻቸው አድርገዋል። የተለያየ በተደጋጋሚ እስካሁንም እየተካሄደ ነው ጥናቱ እና መነሻዋ እቺ ነች፣ ያረጀች እቺ ነችና ማህበረሰብ ቱሪዝም
ሲጠቀም ነው ደስ የሚለኝ። በሱ ላይ ትኩረት አድርጎ ለሚሰራ መንግስትም ሆነ ግለሰብ ትኩረት አድርጌ እሰራለሁ እስከ መጨረሻው ድረስ እሱን በደንብ ፕሮሞት አደርጋለሁ። ከፋም ላይ በደንብ መስራት የምፈልገውም በዚህኛውም ጉዞ የተረዳሁት ከጅማ ጀምሮ ያሉትን የኮሚኒቲውን ተሳትፎ አይቻለሁ። በቡና ላይ እንደው ለመጠቀም ያለውን ፍላጎት ስላየውኝ ይሄ ሩትን ሁሉንም ሩት አየህ ከአዲስ አበባ ተነስቶ እስከዚህ ድረስ ያለውን የቡና ሩት በደንብ ፕሮሞት ማድረግ ያስፈልጋል። እዛ ጋር ያለው ሌላ ካልቸር ነው፣ እዚህ ጋር ያለው ሌላ ካልቸር ነው። የካልቸሩ ትስስር ሲሆን ሼርድ ቫልዩ የሚባለው ነገር አለ። የጋራ እሴት በጋራ የሚጠቀም ኮሚኒቲ መፍጠር ያስፈልጋል። እሱ ሲሆን ነው ቱሪዝም አሪፍ የሚሆነውና እዚህ ያለው ኮሚኒቲ እዛ ካለው ኮሚኒቲ ጋር ያለውን ባህል አስተሳስረ ከቡና ጋር አገናኝተ ማስተዋወቅ ከቻልክ በጣም ጥቅም አለው። እሱ ላይ እሰራለሁ። ከዛ ውጪ ግን ሚዲያው ላይ በደንብ መስራት ያስፈልጋል። ሚዲያዎችን እንደዚህ ኢንቫይት ማድረግ ያስፈልጋል። ከዛ ባሻገር ቱር ኦፕሬተሮች አሉ አሁን እዚህ ምናልባት ከፋን ከዚህ በፊት አስበውት ላያውቁ ይችላሉ። አሁን ባዩት ነገር ግን ፓኬጃቸው ውስጥ አስገብተው ያስተዋውቃሉ ብዬ ማስባለሁ። አሁንም ጨምሬ መናገር የምፈልገው ኢንፍራስትራክቸር ይታሰብበት። እሱ ካለ ችግር የለውም። ዋናው ነገር ዴስቲኔሽን ካላለማው አትራክሽን ምንም ዋጋ የለውም። አትራክሽን ብቻውን ዋጋ የለውም። ሜን ቲንግ ዴስቲኔሽን ነው። ሀገር ላይ እየተሰራ ያለው ብዙ የዴስቲኔሽን ዲቨሎፕመንት ነገር አትራክሽኖቹን በደንብ ከፍ አድርጓቸዋል አይደል? ለምሳሌ ወንጪ ማንሳት እንችላለን፣ ሌሎች ቦታዎችን። እዚህም አካባቢ ይህንን ቡና ከፍ ማድረግ ከፈለግን ዴስቲኔሽኑን መስራት አለብን። ሰው መጥቶ እዚህ ሻይ ቡና የሚጠጣባቸው ኮሚኒቲ ተሳትፎ አድርጎ ለሚመጣ ሰው ያለውን ካልቸር እንዲያሳይ ማድረግ ያስፈልጋል እና እሱ ላይ በደንብ አዌረንስ መስራት ያስፈልጋል። በግሌ እሱን አድርጋለሁ ብዬ አስባለሁ። ስለመጣው እጅግ በጣም ደስ ብሎኛል። እኔ ከፋን በጣም ነው የምወደው። በነገራችን ላይ እንዴት ተገናኘ? ቡና ሂስትሪ እንዴት ጀመረ ላልከው ቡና እንዴት መጠጣት ተጀመረ? እዚህ ነው የተጀመረው። ከተማው ስትመጡ ጡት የሌለው ጀበና አይታችኋል አይደል እንዴ? ጡት የሌለው ጀበና that is where it started። መጀመሪያ በጀበና ኢሚዲየት ላይ ተጀመረ ነው። there is a process። ፍየሏ መስክ ወጣች። ካላዲ መስክ አሁን በደንብ ተከታተሉኝ ታሪኩን። ኦሪጂናል ፎክሎር የኦራል ሂስትሪውን ቻሌንጅ ነው ያደረኩት እኔ። ኦራል ሂስትሪ ዳዝንት ማች ከአርኪኦሎጂ እና ከዲኤንኤው ጋር ማች ያደርጋል። ይገጥማል ወይስ አይገጥምም? ትርክት አይደለም። is there any fact ማቴሪያል ኤቪደንስ ማግኘት ይቻላል ከሚልም ነው የሚጠራ እና ካላዲ ያግዳል። የመጀመሪያው ቀን ቅድም ሌዊ ሆቴል የነበራችሁበት ካያችሁት እንደዚህ ብሎ ነው የሚያየው። ያ የሁለተኛ ቀን ነው። ለምንድን ነው የሁለተኛ ቀን ሐሳቡን የሰጠሁት እኔ ነኝ ካደረጋችሁ። እንዴት ነው ያለው? የመጀመሪያ ቀን አገደ። ቡና ፍየሉን ከብት አግዶ አስገባ። ዛጋ እምቢ አለች። አንድ ፍየል እምቢ አለች። በግድ ነው ያስገባል። ፍየል የመጀመሪያው ቀን አላወቀም። እኔ ጥይቄ የሰማሁት ነው ነገራችሁ። የመጀመሪያው ቀን በሁለተኛው ቀን እንደገና ሲያግድ ሲመልሳቸው ፍየሏ ዞራ መጣች፣ ገባች። ሲየራ ጋር እምቢ ትናንትና የመጀመሪያው ቀን ማታ እንደገቡ ቤት ውስጥ መተኛት አልቻሉም ነበር። ከግሳት በልች ያደርጋሉ። ሩሚናንት ናቸው አይደል? ያመነዥካሉ። ያ ማመዥክ ትተነፍስ ነበር። ብቻዋን ፍየሏ ብቻ ሳትሆን ሌሎችም ከብቶች እዛ በረት ውስጥ የነበሩ ሊተኙ አልቻሉም ነበር። ጥሩ እንቅልፍ እንደሌላው ቀን ከሌላው ቀን አባተ ምን ሆነዋል? ጉንዳን የገባ መስሏቸው ቀና ብለው ሁሉ ተነስተው ሁሉ አይተው ነበር። that is ክሊክ አረጋ። ምንድነው? ለምንድነው ዛሬ ማይተኙት? ለምንድነው አርፎ ያልተጋደሙት? ከእንትናቸው የሚመጣ አለ። የከብቶቹ ሬስትለስነስ ነበረ። ፍየሏ ደግሞ ሬስትለስ ሆነች። የሚቀጥለው ቀን ሲመጣ የመጀመሪያ ሮጣ ከልኩላት ወሰደ። ማታ ላይ ግን ሮጣ ገባቸው። ደግሞ ቡናው ዛቱ ያያችሁት እቺን በልታ ነው ማተናንትናል። ከዛ ገምጥሎ ወሰደ ማለት ነው። ለአባቱ ላስተንታ ይሄንን ወሰደ። አባትየው ለሽማግሌ በአካባቢው ላለው ሽማግሌ ወሰዱ። ካልአዲም እረኛው ለሽማግሌ ለአካባቢ ወሰዱ። እሳቸው ይሄማ ለሚቀድሙ ሰዎች መነኮሳት ይባላል፣ ለበቁ ሰዎች ነው ማለት ሲሰጡ ይሄማ ፍየል ከሆነ ፍየል ከምን ጋር ይያያዛል? bear in mind በኢትዮጵያ ውስጥ በባህል ፍየል እባብ ትበላለች። ታውቃላችሁ? እባብ ትበላለች። እባብ ከሰይጣን ጋር ተያያዘና እሳት ውስጥ ወርውሩት ተባለ። ኦኬ፣ እሳት ውስጥ ተጣለ። እሳት ውስጥ ሲቃጠል፣ እሳቱ ሲነድ ፍየሉን ትስል ውሃ ሲደፉ ጥሩ ሽታ መጣ። ምንድነው አሉ። ሸመጠጡና መጀመሪያ በገንቦ በእንስራ ትንሽ እንስራ ሲቀቀል ነበር። እሳቱን ያጠፋ ጀመር። ከዛ አንገቱን ረዘም አደረጉት። that is where ጀበና የከፋ ቡና ከዛ ጊዜ ጀመረ። ባለጦት አይደለም ከላይ ይቀዳ ነው። እንዳይፈነጥቅ ተብሎ ተፈንጥሮ እሳቱ እንዳያጠፋ ነው። ካልቸራሊ እሱ ነው።
ከዛ በኋላ ያንን ያጠፋውን ቡና ቀመሱት፣ ምንድነው አሸተቱት። መጀመሪያ ላይ ከሰዓት ውስጥ አውጥተው ሲሸት መልከታቸው እንደዚህ ያደረጉት። ሲያሸቱ ጥሩ ሽታ አለ። ቀጠለ። ከዛ ከሰዓት ውስጥ ከማድረግ በሸክላ ምጣድ መቁላት ተጀመረ አንድ ላይ። ከዛ ይፈትጉና እኔ ማህበረሰቡ ስልጡን ማህበረሰብ ነው። እውነት ለመናገር እንደዚህ ከተፈጥሮ ጋራ ፍሬንድሊ የሚኖር ማህበረሰብ ስልጡን ነው። አገር በቀል ማህበረሰብ አቀፍ የሆኑ እውቀቶች እንዳሉ ተገንዝቤያለሁ። አሁን ዓለማችን በአየር ንብረት በምትፈተንበት ጊዜ እነሱ ግን ይህንን ደን ጠብቀው የሚያቆዩበትን ለዓለም ነው፣ ለኢትዮጵያ ብቻም ሳይሆን ለዓለም ለአጠቃላይ ለሰው ልጅ ህይወት ላለው ነገር ሁሉ ነውና ስለዚህ ማህበረሰቡ ይህንን ደን ቀጣይነት እንዲኖረው እንዲጠብቅ ማህበረሰቡን ደግሞ ቀጣይ የሆነውን ትውልድ በማስተማር ቀጣይነት እንዲኖረው መስራት አለበት ብዬ አስባለሁ። ስለዚህ ሌላው ማህበረሰቡ ምንድነው መጠቀም አለበት፣ ከዚህ ሀብት መጠቀም አለበት። ከቡናው ብቻም ሳይሆን ከቱሪዝሙ ካሉ ሪሶርሶቹ በአጠቃላይ መጠቀም አለበት የሚል እምነት አለ። እኔ እንደተረዳው በጣም ፍሬንድሊ የሆነ ማህበረሰቡ ነው። እንግዳ አቀባበሉ በጣም ደስ ይላል። ስለዚህ እኔ ያሉ ስራ እድሎችም ጥረቶችም ካሉ በእንደዚህ አይነት የቱሪዝም ጉዞ ክፍተት ካለ እሱን እያሻሻሉ የስራ እድሎችን መፍጠርም አቅም ገቢም ይጨምራል፣ የስራ እድልም አቅም ይፈጥራል ብዬ አስባለሁ። መጀመሪያ ላይ ኤቪደንስ አሳያችኋለሁ። ኤቪደንስ ሄዳችሁ ጠቅም በኋላ ሰጣችኋለሁ፣ ሄዳችሁ አንብቡ። ኤቪደንስ ስናክ ለንግድ ሲሄዱ ለባሪያ ንግድ ለዝባድና የዝሆን ጥርስ ንግድ ሲሄዱ እንደ ትንሽ እንደ ቡና ነገር እንደ ቂጣ ነገር ቡና ይዞ ይሄዳሉ፣ እየበሉ ይሄዳሉ። ብርታትን ሲሰጣቸው ቋጥሮም ይሄዳሉ። ቡና በሄዱበት ወደ ቡና በቅቤና በማር ተሻሽቶ አድቦልብሎ በዛ በትልቁ ጀበና ውስጥ ይጥላሉ። that is traditional coffee ተድቦልብሎ ነው። በኋላ ለካልቸር ፍሬንች ኢታሊያን ኮፊ ስፕሬሶ ሞካ ምናምን ነገር በኋላ ላይ በየሀገሩ ሲሄድ ይቀጥናሉ። በየሀገሩ በየአካባቢ ጎረቤት እኛና አንተ የምንጠጣው ሊለያይ ይችላል። that is our own way of developing ማለት ሞዲፋይ ማድረግ ማለት ነው። ስለዚህ ካላዲ ታሪክ መጀመሪያ ካላዲ ያገኘው ካፋ ነው፣ ካልአዲ ነው። ካልዲ የመን ለኛ የማንች ብለው የየመን ነው ስለባ ታሪኩን ስለወሰዱት ነው። እዚህ ጋር አንድ ቁልፍ ነገር ልንገራችሁ። ፐርሺያ ነች መጀመሪያ ቡና የወሰደችው፣ የመንም አይደለችም። just fact ነው፣ ፋክት ነው። ፐርሺያ ነው። ፐርሺያዊ የዓለም ሐኪም የሚባለው ታዋቂ ሐኪም የሐኪም አባት የሚባለው ራዘስ ነው ስሙ። ራዘስ በ890 ኤዲ በ890 ቡና የመጣው ግጥና በሳውት ሱዳን በሱዳን በአሌክሳንድሪያ በግብጽ አድርጎ ነበር መጀመሪያ የንግድ መስመሩ። እችኛዋ በዚህ ደም በዜላ በምጽዋ የምትለው እሱ የትናንት 1450 በኋላ ነው። የመንም የኛን 1450 በኋላ ነው የመን ንግድ ውስጥ የገባቸው። ከዛ በፊት በዛ በኩል ነበር። እነሱ ራዘስ ቡንቹም ቡኔ ጫሙ ነው በከፊል ቡኔ ጫሙ ቡኔንዴ የቡና እናት ቡኔ ጫሙ ግንድ የዘር ግንድ ብሎ ራዘስ ጽፏል። ግን ጥያቄ የሚሆነው ራዘስ ቡንቹም ብሎ በ890 የጻፈውን እንዴት አድርጎ በ17ኛ ኮፊ አረቢካ የሚባለው የት ገባ? ያው 600 ዓመቱ የት ገባ ነው ጥያቄ። ስለዚህ ቡና የኢትዮጵያ ነው እና ከከፋ ነው የተገኘው። ውድ ተከታታዮቻችን ከቱር ኢትዮጵያ ላንድ ኦፍ ኦሪጅን በኢፌዴሪ ቱሪዝም ሚኒስቴር መስሪያ ቤት የተመራ ልዑክ ጋር ያደረግነውን ቆይታ እዚሁ ቋጨን። ቸር ቆዩልን።